ብዙ ሰው ፈውሱን ከናዝሬቱ ከኢየሱስ መቀበል ፈልጎ ሳይቀበል ከራሱ የተነሳ ሳይቀበል የተቀመጠ ሰው አለ። በመንፈስ እንኑር፣ በመንፈስ እንመላለስ። ሁሉንም የተዘረጋ ብፌ የሚበላ ሰው ጤነኛ አይሆንም። ፍስት ጥቅስ ያጣቅሳል። እሱን ያገኘው ታይም ላይ በቃ የሚከናወነውን ነገር መንፈስ ቅዱስ አሳየኝ ይለዋል። ኒቆዲሞስ የሚባለው የአይሁድ ሊቅ የአይሁድ መምህር በቂ እውቀት እኮ አለው። እንዳይረብሹት ወደ ኋላ እንዳይጎትቱት የሚያደርጉትን ነገር በሙሉ የሚጎትቱን ነገር በሙሉ ሰዋቸው። ያንን የታመነቿን የተደገፈቿን ነፍስ በሰላም ትጠብቃታለህ። ኢየሱስ ሲሆን ዛሬ ብዙዎቻችሁ አጠገባችሁ እጅግ የሚያስደንቅ የሚያስቀና አኖይንቲንግ ይዘው የሚያስቀና ግሬስ ይዘው ከነሱ ኢምፓርት ያላደረጋችሁ ሰዎች ከዚህ በኋላ በእርግጠኝነት ነው የምነግራችሁ ከነሱ ኢምፓርት ታደርጋላችሁ። ብዙ ሰው እኔ እዚህ ጋር ፕሮፌሳይ ሳደርግ መንፈስ ቅዱስ በእኔ አልፎ ሲናገር ድንቅን ሲያደርግ በቃ ይሄ ንግግር ይሄ ቅባት እዚሁ ብቻ የሚቀር የሚመስለው ሰው አይደለ። ወይም ደግሞ እንዴት ነው ይሄን ነገር የምካፈለው? እንዴት ነው ይሄን ነገር የማደርገው? ይሄን ነገር እርሱ ላይ ያለውን ጸጋ እንዴት ነው እኔ ህይወት ላይ መንፈስ ቅዱስ የሚያንቀሳቅሰው እያለ ግን ሳያንቀሳቅስ ብዙ ሰው ተቀምጧል። ብዙ ሰው ፈውሱን ከናዝሬቱ ከኢየሱስ መቀበል ፈልጎ ሳይቀበል ከራሱ የተነሳ ሳይቀበል የተቀመጠ ሰው አለ። ብዙ ሰው ነገሩ ተበላሽቶ ነገሩ እንዲስተካከል ሰምቲንግ ከመንፈስ ቅዱስ ሳይቀበል ኃይል ሳይቀበል እስካሁን ቁጭ ብሏል። ዛሬ ግን ከዚህ ምሽት በኋላ እመኑኝ ነገራችሁ ይስተካከላል። ነገራችሁ ይስተካከላል። እያመመኝ ነው አባቴ ፕሮፌት ብሎ ነው እንትን ስም የመጣው። ማስተምሮን ስማ ወዳጅ፣ ማስተምሮን ስማ። ከዚህ በኋላ ህመም ላይፍ ላይ እንዳይመጣ ጭንገፋ እንዳይመጣ ከፈለክ በደንብ ስማኝ። አፍተር ዛት እንጸልያለን። ጌታ ደግሞ በድንቅ በታምራት ነው የሚሰራው። ድንቅን ታምራት ያደርጋል። ክብር ለናዝሬቱ ለኢየሱስ ይሁን። ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስ 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 ኢየሱስ። እንደሚታወቀው የሰው ልጅ አምስት ህዋስ አለው። ፈንክሽን የሚያደርጉ ለሰውነቱ የሚጠቅሙ ለመኖሩ የሚጠቅሙ እነዛ ነገሮች ባይኖሩ ላይፉን ናንሴንስ የሚያደርጉበት ትርጉም አልባ የሚያደርጉበት ግን እግዚአብሔር አምስት ስጦታን ሰጥቷል። እነርሱም አይን አለ፣ ምላስ አለ፣ ጆሮ አለ፣ እጅ አለ፣ አፍንጫ አለ። እነዚህ ነገሮች ለየትኛውም ሰው የተሰጠ ነው። ለፍጥረታዊ ሰው የተሰጠ ነው። ይሄ ነገር ያላችሁ ሰዎች አላችሁ ብዬ አምናለሁ። ከነዚህ አንዱ እንኳን ቢጎድል አንዱ የአንዱን ጎዶሎነት ይሞላል። ያ ማለት አይን የሌለው ሰው በጆሮ እየሰማ በእግሩ ወክ ማድረግ ይችላል። በጆሮ እየሰማ በእግሩ ወክ ማድረግ ይችላል። ጆሮ የሌለው ሰው በአይኑ መንቀሳቀስ ይችላል። አንደርስታንድ አደረጋችሁ? ፕሮፌት ለምንድን ነው ይህን ነገር የምትነግረን ካላችሁ፣ ይህንን ነገር እናውቀዋለን ለምንድን ነው የምትነግረን ካላችሁ፣ መንፈሳዊ ዓለም የሚገለጠው ወይም ደግሞ አካል የሚለብሰው በእናንተ በተንቀሳቀሳችሁበት ልክ ነው። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 3 ላይ አንድ ታሪክ አለ። ከዛ ሐሳብ ተነስቼ ጥልቅ የሆነ ነገር እነግራችኋለሁ። ከዛ በኋላ ፈውሳችሁን ታምራታችሁን መቀበል ትጀምራላችሁ። ክብር ለናዝሬቱ ለኢየሱስ ይሁን። መጽሐፍ ቅዱስ ምክንያቱም በተለይ ፕሮፌቲክ አኖይንቲንግ መቀበል የምትፈልጉ ሰዎች በደንብ እንድትሰሙ ይፈልጋለሁ። ክብር ለኢየሱስ ይሁን።
እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ከላይ ጀምሬ ላምብላችሁ። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ክብር ለናዝሬቱ ለኢየሱስ ይሁን። ሁል ጊዜም እስቲ ላይፋችሁን ቼክ አድርጉት። በጣም የጓጓችሁለት ነገር፣ ትኩረት የሰጣችሁት ነገር እናንተ ስር ይሆናል፣ ወይም ደግሞ ወደ እናንተ ላይፍ ይመጣል። ጊዜ ይፈጃል እንጂ ወደ እናንተ ይመጣል። ጊዜ ይፈጅ ይሆናል እንጂ ያንን የጓጓችሁለት ወይም ደግሞ ይሄ ነገር ያስፈልገኛል ያላችሁት ነገር ወደ እናንተ ይመጣል። መንፈሳዊ ዓለም ላይ ለመስጠትም ለመቀበልም አንድ ነገር ያስፈልጋል። ትኩረት 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 ትኩረት። ከእግዚአብሔር ዓለም የሆነን ነገር ለመቀበል ስትፈልጉ ትኩረት ማድረግ ያስፈልጋቸዋል። ትኩረት ማድረግ ያስፈልጋቸዋል። እግዚአብሔርም የሚሰጠው ትኩረት ላለው ሰው ነው። ትኩር ብሎ ላየ ሰው ነው። ክብር ለኢየሱስ ይሁን። ብዙዎቻችሁ ፈውሳችሁን ያልተቀበላችሁት፣ ብዙዎቻችሁ ኢምፓርት ማድረግ ያለባችሁን ነገር ኢምፓርት ያላደረጋችሁት ትኩረት ስለሌላችሁ ነው። ትኩረት ስለሌላችሁ ነው። ለምን እንደሆነ ታውቃላችሁ? ትኩረት የሌላችሁ በአንድ ጉዳይ ነው። ለዛ ነገር አልተሰጣችሁም፣ ወይም ደግሞ አልወደዳችሁትም፣ አልፈለጋችሁትም። አልወደዳችሁትም፣ አልፈለጋችሁትም። አልወደዳችሁትም፣ አልፈለጋችሁትም። ትኩረት የፈለጋችሁበት ነገር በሙሉ ወደ እናንተ ይመጣል። ትኩረት ያደረጋችሁበት። ምክንያቱም ጴጥሮስ እንደዚህ ነው ያለው። ትኩር ብሎ ወደ አንካሳው ሰው ተመለከተ። ጴጥሮስ ለዚህ ሰው የሆነን ነገር ለመስጠት፣ ምክንያቱም ፈውስ እኮ እንደሚሰጠው ያውቃል። ምክንያቱም ጴጥሮስ ብር የለውም። ጴጥሮስ ብር የለውም። በነገራችን ላይ ጴጥሮስ ነው ብር የሌለው፣ ዮሐንስ አይደለም። ጴጥሮስ ነው ብር የሌለው፣ ጴጥሮስ ነው ብር የሌለው፣ ዮሐንስ አይደለም። የምሰጥህ አለ ብርና ወርቅ የለም። በጀመሪያ ያውቀዋል ብርም ወርቅም እንደማይሰጠው። ይሄ ሰው ወደ ጸሎት እየገባ ነው ያገኘው። ይህንን ሰው ደግሞ መልካም በሚባል ስፍራ ላይ ግን ደግሞ መልካም ነገር በላይፉ ላይ የለም። አንካሳነት አለ፣ ጎዶሎነት አለ። መልካም ስፍራ ላይ ሰውዬ ተቀምጦ መልካም ነገር በህይወቱ ላይ ስላላየ ሰምቲንግ ለሱ መስጠት አለበት። ሰውየው ላይ ትኩረት ማድረግ አለበት። ትኩረት አድርጓል። ከዛ ሰውየው የጎደለው ነገር አንድ ነው። ሰውየው ምጽዋት የሚቀበል ስለሆነ ትኩረቱ ኪሱ ላይ ነው። ትኩረቱ እጁን መዘርጋት ላይ ነው። ጴጥሮስ ትኩር ብለህ እኔን ተመልከት አለው። እኔን ተመልከት፣ እኔን ተመልከት፣ እኔን ተመልከት፣ እኔን ተመልከት፣ እኔን ተመልከት። ነገሮቻችሁን መቀበል የምትፈልጉ ሰዎች ትኩረት ያስፈልጋችኋል። ትኩረት ያስፈልጋችኋል። ትኩረት ያስፈልጋችኋል። ትኩረት ያስፈልጋችኋል። የመጽሐፍ ቅዱሳችሁን ስታነቡ የእስራኤላውያን በዛ በበረሃ በእባብ ተነድፈው መሞት ሲጀምሩ እግዚአብሔር ያደረገው ነገር አንድ ነው። መሞት የማይፈልግ ሰው አለ ሙሴ የነሐስ እባብ አዘጋጅና በምድረ በዳ በማማ ላይ ስቀለው። ከዛ እሱን ትኩር ብሎ የሚያይ የነሐሱን እባብ ትኩር ብሎ የሚያይ ሰው ሁሉ ይፈወሳል፣ ይድናል። እነዚህ ሰዎች ፈውሳቸውን የሚቀበሉት የሆነ መድኃኒት ውስጣቸው ገብቶ ሳይሆን ከመንፈሳዊ ዓለም ፈውስን መቀበል የሚችሉት ትኩር ብሎ ማየት ሲጀምሩ ብቻ ነው።
እናንተ መንፈሳዊ ዓለም ላይ ያላችሁን በረከት መቀበል የምትጀምሩት መንፈሳዊ ዓለም ላይ የሚለቀቀውን ሂሊንግ ወይም ደግሞ የፈውስን ጸጋ ፈውስን መቀበል የምትጀምሩት መንፈሳዊ ዓለም ላይ የሚለቀቀውን ነገር መቀበል የምትጀምሩት ትኩር ብላችሁ ባያችሁበት ሰዓት ብቻ ነው። ትኩር ብላችሁ ማየት የጀመራችሁበት ታይም ብቻ ነው። የናዝሬቱ ኢየሱስን አይታችሁታል? በማን ስልጣን ነው ይሄንን የምታደርገው አሉት። በማን ስልጣን ነው? ከዛ እንደዚህ አላቸው፣ አባቴ የሚሰራውን እኔም እሰራለሁ አለ። አባቴ ሲሰራ ያየሁትን እኔም እሰራዋለሁ። አንድን ነገር ለማንቀሳቀስ ከፈለጋችሁ እናንተ ትኩር ብላችሁ ማየት አለባችሁ። ትኩር ብላችሁ ማየት አለባችሁ። ትኩር ብላችሁ ማየት አለባችሁ። ልጆቻችሁ እናንተ የምታደርጉትን ነገር ነው የሚያደርጉት። ያ ምንም እንደሆነ ታውቃላችሁ? ያዩትን ነገር ነው የሚያደርጉት። ለማድረግ ሰምቲንግን ደግሞ ለመቀበል ማየት ያስፈልጋል። ትኩር ማለት ያስፈልጋል። ትኩር ማለት ያስፈልጋል። ትኩር ማለት ያስፈልጋል። ዛሬ አትኩራችሁ ካያችሁ ፕሮፌቲክ አኖይንቲንግ ወደ እናንተ እንዲመጣ ጸልያለሁ። በጌታዬ በኢየሱስ ስም ስልጣን ጸልያለሁ። ሊጋኖስ አፕራካታላ ረዲያና ማስ ትኩር ብላችሁ እንድታዩ ጸልያለሁ። ትኩር ብላችሁ እንድታዩ ጸልያለሁ። ትኩር ብላችሁ እንድታዩ ልባችሁ ትኩር እንዲል ልባችሁ አንድ ስፍራ ላይ እንዲረጋ። ምክንያቱም መጽሐፍ ቅዱሳችሁን ስታነቡ አንድ ጊዜ የናዝሬቱ ኢየሱስ በውሃ ላይ ወክ እያደረገ ያለ ጴጥሮስ አየው እና ትኩር ብሎ ሲያየው ጌታ እኮ ነው አለ። ወክ ሲያደርግ እነሱ ደነገጡ፣ ስፒሪት መሰላቸው የቀሩት ደቀ መዛሙርት። እና ጴጥሮስ ከነሱ ለየት የሚያደርገው ነገር እነሱ ሲያዩ ስፒሪት ነው የመሰላቸው። እነሱ ሲያዩ ስፒሪት ነው የመሰላቸው እና ጴጥሮስ ግን ከነሱ የተለየ አስተያየት ነበር ያየው። ትኩር ብሎ አየው። ይሄማ ጌታ እኮ ነው አለ። ጌታ እኮ ነው። ጌታ ሆይ አለ፣ ጥራኝ፣ መምጣት እፈልጋለሁ፣ ወክ ማድረግ እፈልጋለሁ አለ። ና አለው። መሄድ ሲጀምር ትኩረቱን ወጀብና ማዕበሉ ላይ አደረገ። ትኩረቱን ዴስቲኒው ላይ አላደረገም። ትኩረቱን የጠራው አኖይንቲንግ የጠራው ቅባት ላይ አላደረገም። ወጀብና ማዕበሉ ላይ አደረገ። ደሞመንት ትኩረቱን ያቋረጠ ሰዓት ላይ መስጠም ጀመረ። ከእግዚአብሔር ዓለም ነገራችሁን መቀበል ከፈለጋችሁ ትኩረት ያስፈልጋችኋል። የተሰቀለው የናዝሬቱ ኢየሱስ ላይ ትኩረት ያስፈልጋችኋል። ለመዳን የተሰቀለው የናዝሬቱ ኢየሱስ ላይ ትኩረት ማድረግ ያስፈልጋችኋል። አንድ ሰው በዕዳ ውስጥ ሆኖ ዕዳውን ስለመክፈል ትኩር ብሎ ካላየ ዕዳውን ብቻ የሚያይ ከሆነ በቃ ዕዳው እየጨመረ ይሄዳል። አንድ ሰው የጨጓራ ህመም ይዞት ጨጓራዬን አመመኝ ኤ የሚባለውን መድኃኒት ልዋጥ ወይስ ቢ የሚባለውን እያለ ጓደኞቹን የሚያማክር ከሆነ ስለ ፈውስ ማማክር ከሆነ ትኩረቱን ፈውሱ ላይ ካላደረገ ጨጓራው ሌላ በሽታ ይዞበት ይመጣል። አጋጥሟቸው ያቁም። ሐኪም ቤት ትሄዳላችሁ። ለዛ መድኃኒት ተብሎ የሚሰጣችሁ መድኃኒት ሌላ ህመም ይዞባችሁ ይመጣል። ትኩረታችሁን ሂሊንግ ላይ አላደረጋችሁ። ትኩረታችሁን ይፈውሰኛል የሚለው የናዝሬቱ ኢየሱስ ላይ አላደረጋችሁ። ባለጠግነት ላይ ትኩረታችሁን አላደረጋችሁ። ምክንያቱም ለምን እንደሆነ ታውቃላችሁ? ባለጠግነታችሁን ሊነቅፉ የሚችሉ ጥቅሶችን የሚጠቅሱ ሰዎችን ትሰማላችሁ። እነሱን ትሰማላችሁ። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? በመንፈስ እንኑር በመንፈስም እንመላለስ። ገላትያ መጽሐፍ ምዕራፍ 5 ላይ በመንፈስ እንኑር በመንፈስም እንመላለስ። ምን ማለት ነው ታውቃላችሁ? እግዚአብሔር መንፈስ ነው፣ የሚመለከውን በመንፈስ ነው። የናዝሬቱ ኢየሱስ አባቴ የሚሰራውን ነገር ነው እየሰራው ያለሁት። እሱ ሲሰራ ያየሁትን ነው እየሰራው ያለው ሲል ስፒሪት የሰራውን ነገር ነው እየሰራው ያለሁት እያለ ነው። ፊዚካል ዓለም ላይ መንፈስ የሆነው
አባቴ የሰራውን ነገር ነው እየሰራ ያለሁት። እናንተ እንዳትሰሩ የሚያደርጋችሁ ነገር ምን እንደሆነ ታውቃላችሁ? ስጋችሁ፣ ስጋዊ ነገራችሁ፣ ስጋችሁ ይገድባችኋል። ኖ ይላችኋል። ይሄ ይቃወማችኋል፣ ያ ይቃወማችኋል። ይሄን ብታደርጉ ይሄ ችግር ይፈጠራል፣ ያ ቢሆን ይሄ ይሆናል እያላችሁ የስጋ እውቀታችሁ እንትን ይላችኋል። ለዛ ነው ጳውሎስ በመንፈስ እንኑር በመንፈስም እንመላለስ ይላል። ዛሬ ንቁ ለሆነ ሰው፣ ትኩር ላለ ሰው በጌታ በኢየሱስም አዲስ ጸጋ ወደ እርሱ እንዲመጣ ጸልያለሁ። አዲስ ጸጋ በጌታ በኢየሱስ ስም ስልጣን። ትኩረታችሁን አስተካክሉት። ትኩረታችሁን አስተካክሉት። ጥራት ያለውን ነገር ለመስማት የሬዲዮን ካናል ምንድነው መቀያየሪያ ወይም ደግሞ ማጥሪያ ከአንዱ ፍሪኩዌንሲ ወደ አንዱ ፍሪኩዌንሲ ለማስተካከል ጥሩ ድምጽ ለመስማት ልክ እንደሚስተካከለው መንፈሳዊ ዓለምም እንደዛ ነው። ማስተካከል አለባችሁ። በየቀኑ ማስተካከል አለባችሁ። ከዚህ ሰውዬ አኖይንቲንግ እካፈላለሁ ብላችሁ አኖይንቲንጉን ከሱ መካፈል ፈልጋችሁ ሰምዋን ጋር እየሄዳችሁ ከሱ መካፈል አትችሉም። ኤልሳ የሚባል አንድ ሰው ነበረ። ኤልያስን ሲከተለው ያለውን ነገር በሙሉ አጥፍቶ ነው። እና ምክንያቱም እንደሆነ ታውቃላችሁ፣ ትኩረቱን እነዛ ነገሮች እንዲስቡት አይፈልግም። ለዛ ነው የናዝሬቱ ኢየሱስ እኔን የሚወደኝ ቢኖር አለ ያለውን ነገር ሁሉ ይሸጥ ወይም ደግሞ ይካዳል። አንድን ነገር ስትከተሉ በሙሉ ልባችሁ ተከተሉ፣ በሙሉ ነገራችሁ ፎከስ አድርጉ። ፕሮፌት የማርዳርን እያያችሁ ከሱ ፕሮፌቲክ ነገር ቀበላለሁ፣ እሱ ውስጥ እግዚአብሔር ያስቀመጠው ጸጋ አለ፣ እሱ ለሁሉም ይበቃል፣ ከሱ ውስጥ ያለውን ነገር ኢምፓርት አድርጌ እወጣለሁ ምትሉ ከሆነ የሆነ ፕላን ቢ ማዘጋጀት የለባችሁ። በቃ ፕላኔ ልክ የዘላለም ህይወታችሁን በናዝሬቱ በኢየሱስ አምናችሁ እንደተቀበላችሁ ሁሉ ፕላን ቢ እንደሌላችሁ ማትደራደሩበት እሱ ብቻ ስለሆነ ልክ እሱን ዋጋ እንደከፈላችሁበት ሁሉ ነገሮችን ለመቀበል ደግሞ ፕላን ቢ አያስፈልጋችሁ። ትኩረት አድርጉ። ትኩረታችሁን አስተካክሉ። መካፈል የምትፈልጉትን ነገር በሙሉ መካፈል ከፈለጋችሁ ትኩረታችሁን አስተካክሉት። አንድ መጽሐፍ ቅዱስ ላይ የሚገርመኝ ሰው አለ። በጣም የሚገርመኝ ሰው አለ እና እሱ ሰው ዘመኑ ሙሉ አይነ ስውር ነበር። ማየት አይችል እና የናዝሬቱ ኢየሱስ እሱ ባለበት አካባቢ ሲያልፍ ሰማ። የናዝሬቱ ኢየሱስ እንደሆነ አወቀ። ከዛ የዳዊት ልጅ ሆይ እያለ መጮህ ጀመረ። ምክንያቱም የናዝሬቱ ኢየሱስ ትኩረት እሱ ላይ ካደረገ ፈውሱን እንደሚቀበል ያውቃል። ትኩር ብሎ እስከሚያየው ትኩረት ሁሉ ወደ እሱ እስኪመጣ ድረስ መጮሁን አላቆመም። እናንተ የምታደርጉት ነገር አንድ ነው። ከእግዚአብሔር ዓለም የሆነ ነገር መቀበል ከፈለጋችሁ ልክ አንጀት የመብላት ያህል ሚል ይመስል እግዚአብሔር እንደዛ ለማድረግ ነው። ጸሎታችሁ እንኳን እንደዛ ነው። ትኩረት እስኪሰጣችሁ ድረስ ያቺ ሴት ታስታውሳታላችሁ? ንጉሱ ጋር እየሄደች በየቀኑ የምትጮህ ሴት። ንጉሱ እኮ የፈረደላት በጭቅጭቋ በንዝንዟ ምክንያት ነው። ተገብቷት አይደለም ፍርዱ፣ በንዝንዟ ትኩረት እስኪሰጣት ድረስ ይህ አይነ ስውር የናዝሬቱ ኢየሱስ ትኩረት እስኪሰጠው ድረስ ዝም በል እንኳን ቢሉት ትኩረት ሲሰጠኝ የዛኔ እሱ ይሰማኛል፣ የዛኔ ይፈውሰኛል ነው ያለው። አንዳንድ ነገራችሁ ራሳችሁ ናችሁ የምታበላሹት ወይም እንዳትቀበለው የምታደርጉት።
መጽሐፍ ቅዱስ የኢሳይያስ መጽሐፍ ምዕራፍ 26 ላይ ያለውን ቃል አንብብላችሁ እንደዚህ የሚል ቃል አለ። ባንተ ላይ ታምናለችና ባንተ ላይ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ ይላል። ባንተ ላይ ታምናለች። መታመን የሚለው ነገር የሚመጣው ከትኩረት ነው። ትኩረት ያልሰጣችሁበት ነገር ላይ ልትታመኑ አትችሉም። በቃ ልብ ያረፈ የምትሉት እኮ ትኩረት የሰጣችሁለት ሰው ነው፣ ችላ ያላችሁለት ነገር ላይ አይደለም። ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። በቃ ልክ የምትቀመጡበት ወንበር ላይ አምናችሁት እንደማያሰምጣችሁ የሆነ ነገር እንደማያመጣባችሁ አምናችሁ ልክ ቁጭ ብላችሁ አንረስታችሁ እንደምታዩት እግዚአብሔር ላይ እንደዛ ደገፍ በሉ። በቃ ስለ ፋይናንሴ ነው ደገፍ፣ ስለ ፈውሴ ነው ደገፍ። ምክንያቱም ኢሳይያስ ሲናገር በሰላም ትጠብቃታለህ ነው የሚለው። ያንን የታመነችዋን የተደገፈችዋን ነፍስ በሰላም ትጠብቃታለህ። ትኩር ብላችሁ ማየት የሆነን ነገር መቀበያ መንገዳችሁ ነው እና አይታችኋል። ኤልሳ እንዳይረብሹት ወደ ኋላ እንዳይጎትቱት የሚያደርጉትን ነገር በሙሉ የሚጎትቱን ነገር በሙሉ ሰዋቸው። ከዛ በኋላ ያንን ነቢይ ተከተለው፣ እስከ መጨረሻ ድረስ ተከተለው። እንዲከተለው ያደረገው ትኩረት ስጠን ያሉትን ነገሮች በሙሉ ሰውቷቸው ነው ወደሱ የመጣው። ልክ የመጨረሻው ብለሲንግ ታይም ላይ አባቱም ያለው ነገር አንድ ነው። ትኩር ብለህ ወደኔ ተመልከት። ከዛ በኋላ የፈለከው አስቸጋሪ ነገር ቢሆን የጠየቀው አስቸጋሪ ነገር ቢሆን እርሱ ትኩረትን በዛ ላይ ካደረክ ትካፈላለህ፣ ትወስዳለህ በሁለት እጥፍ። ትኩር ያላችሁበት ነገር ትኩር ያላችሁበት አንዲቷ ነገር አይደለችም ወደ ላይፋችሁ የምትመጣው፣ በሁለት እጥፍ ሆና ነው የምትመጣው። እናንተ ጋር ስትመጣ በሁለት እጥፍ ሆና ነው የምትመጣው። ለምን ይመስላችኋል? የናዝሬቱ ኢየሱስ በእኔ የሚያምን አለ እኔ የሰራሁትን ደግሞም ከኔም የሚበልጥ ነገር ያደርጋል ያለው። በነገራችን ላይ ከኔ የሚበልጥ ነገር ያደርጋል ያለው እሱ ከሰራው በላይ መስራት ማለት አይደለም። በቁጥር የናዝሬቱ ኢየሱስ የሰራቸው ድንቅና ተአምራት በመጽሐፍ ተጽፎ አይጨረስም። ልክ እንደዛው የምትሰሩት በእናንተ የሚገለጠው ግሬስ፣ በእናንተ የሚገለጠው ክብር፣ በእናንተ የሚገለጠው አኖይንቲንግ በዛው ከዛ እጥፍ በላይ ይሆናል ነው ያለው። ተካፋይ ስትሆኑ ሁለት እጥፍ ነው የምትካፈሉት። አንድ አይደለም። እነዛን ነገሮች መካፈል ከፈለጋችሁ ትኩር ብላችሁ ትኩረታችሁ የእናንተን ነገር ማስለቀቅ ኃይል አለው። ትኩረታችሁ የእናንተን ነገር የማስለቀቅ ኃይል አለው። ዛሬ በጌታ በኢየሱስ ክርስቶስ ስም ትኩር ብለው ላሉ ቅባት በሚፈልጉ ሰዎች ላይ በጌታ በኢየሱስ ስም ልዩ ተካፍሎት እንዲሆን ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም ልዩ ተካፍሎት እንዲሆን ጸልያለሁ። ዛሬ ምሽት ራእዮችን እያያችሁ እንድታድሩ በኢየሱስ ስም ህልሞችን እያያችሁ እንድታድሩ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም አይኖቻችሁ ተከፍተው መንፈሳዊ ዓለምን አክሰስ እንድታደርጉ ጸልያለሁ። በክርስቶስ ኢየሱስ ስም ስልጣን ድንገት ስትነሱ ፕሮፌሳይ ታረጋላችሁ። ድንገት ስትነሱ የማታውቁት ግሬስ በእናንተ ይገለጣል። መንፈስ ቅዱስ በሉ በእኔ ህይወት ላይ ተአምራትን አድርግ። መንፈስ ቅዱስ በእኔ ህይወት ላይ ድንቅን አድርግ። ትኩረት ስጡ። ብዙ ጊዜ አንዳንድ ምስክርነቶች ሲመጡ አይታችኋል።
ሲመሰክሩ እንደዚህ ይላሉ። ፕሮፌት ማናቀውን ነገር ነበር የተናገርከው እና ያንን ነገር ስለማናቀው ጽፈነው ነበር ይላሉ። ጽፈነዋል። የጻፍነው ነገር ነው የተናገርከውን ቃል በቃል ጽፌው ነበር እና ሆኗል ብለው ይናገራሉ። ለምን ካላችሁ ለዛ ትንቢት ትኩረት ሰጥተዋል። ለዛ ለተለቀቀው ነገር ትኩረት ሰጥተዋል። ቸርች ውስጥ ብዙ ጊዜ ተጸልዮላቸው ምስክርነት ይዘው የማይመጡ ወይም ደግሞ የማይሆንላቸው ሰዎች ትኩረት የሌላቸው ሰዎች ናቸው። ትኩረት የሌላቸውም። በቃ ዛሬ የሆነ ቸርች ካሉ ነገ የሆነ ቸርች፣ ከሰዓት የሆነ ቸርች፣ ላይፋቸው ላይ አንዲቷ ነገር ጠብ አትልም። እየተበዘበዙ ይኖራሉ። ለምን ካላችሁ ትኩረት የላቸውም። በቃ ክራይስትን መከተል ከሆነ ተከተሉት። በዛ ስር የሚሰጣችሁ የሚለቀቅላችሁ ግሬስ አለ። እሱን እየተመገባችሁ መቀጠል። ሁሉንም የተዘረጋ ብፌ የሚበላ ሰው ጤነኛ አይሆንም። አልጫውንም፣ ቀዩንም፣ ጥብሱንም ምኑንም የሚበላ ሰው ሰርግ ላይ ካያችሁ ጤነኛ አይሆንም። ከእናንተ ጋር የሚስማማው የቀረበላችሁን እርሱን መብላት። መንፈሳዊ ነገርም ልክ እንደዛ ነው። የኢየሱስን ትምህርት እየተማራችሁ የዮሐንስን መማር አትችሉ። ክብር ለኢየሱስ። ለምን ይመስላችኋል? ኒቆዲሞስ የሚባለው የአይሁድ ሊቅ፣ የአይሁድ መምህር በቂ እውቀት እኮ አለው፣ ግን ትኩረት ሰጥቶት ይሄ የሚያድን መንገድ ነው፣ አዳኝ መንገድ ነው፣ የናፈቅነው መሲ ነው ብሎ ለሊት የሚሄደው ለምን ይመስላችኋል? ትኩረት ሰጥቶታል። በነገራችን ላይ እሱ በሰጠው ትኩረት ነው እንደገና ከውሃ ያልተወለደ ልጅነትን አያገኝም የሚለውን ሪቪሌሽን የሚያገኘ ነው። ትኩረታችሁ ብዙ ነገርን ይወልዳል። ትኩር ብላችሁ ምን እየተካሄደ ነው? ምን እየተፈጠረ ነው? እኔ የኔ መንፈሳዊ አባት ፕሮፌት ሚራክልን ሳገኘው ሁሉም ሰው ሲተነብይ ምን ሲያደርግ ሲያስተምር ሁሉም ሰው ወይ አሜን ይላል ወይ አንዳንዱ የራሱ ነገር እስኪመጣ ድረስ ችላ ብሎ ግን በሕያው እግዚአብሔር ፊትም ነገራችሁ ልክ እሱን ያገኘው ታይም ላይ በቃ የሚከናወነውን ነገር መንፈስ ቅዱስ አሳየኝ ይለዋል። እዛ ጋር መልአክ አይቻለሁ ሲል መንፈስ ቅዱስ ያየውን መልአክ አሳየኝ ይላል። ለዛ ነገር በጣም መስዋዕት እከፍላለሁ። በቃ እንዴት አላየውም ብዬ አለቅሳለሁ። ትኩረት። ነገራችሁን መቀበል ከፈለጋችሁ ትኩረት። ወረኞች የሚያወሩትን ዝግት አድርጉ። በቃ ዝግት። ነግሬያችኋለሁ ላስት ታይም። አንዳንድ ሰዎች መንፈሳዊ ናቸው፣ አንዳንድ ሰዎች መናፍስት ናቸው። መናፍስት ጥቅስ ያጣቅሳል። እንደዚህ ብታደርግ እንደዚህ ተብሎ ተጽፏል ብሎ ልክ ዲያብሎስ ለጌታ ላይ ኢየሱስ እንደጠቀሰለት ልክ እንደዚህ ያጣቅሳሉ። እናንተ ግን ፕራክቲስ ታደርጉታላችሁ። ፕራክቲስ የእግዚአብሔርን ዓለም ታንቀሳቅሱታላችሁ። ማንቀሳቀስም አለባችሁ። ብዙዎቻችሁ ታንቀሳቅሳላችሁ። ከዚህ ምሽት ጀምሮ በምትሄዱበት ስፍራ ሁሉ በእናንተ ህይወት ላይ ድንቅና ታምራት እንዲገለጽ ጸልያለሁ። ኖርማል ሰው አትሆኑም። ከዚህ በኋላ ኖርማል ሰው አትሆኑም። ታክሲ ውስጥ ገብታችሁ አብሯችሁ ተስማምቶ የሚቀመጥ ዴመን አይኖርም።